የኢትዮጵያ ገቢ ግብር አዋጅ 2008 ላይ ነበረው 979 ህዝባር 2008 የነበረው 1395 2018 ላይ ማሻሻያ እንደተደረገ ይታወቃል። የዛኔ የነበረው አሁን ላይ የነበረው ግብር አዋጁ በሌላ በተሻሻለው ተተክቷልና አንድ የቴሌግራም አካውንት አለኝና እዛ ላይ ብዙዎቻችሁ እንዴት ነው መስራት የምንችለው ብላችሁ ጠይቃችሁኛልና እሱን ለማብራራት ያህል እስቲ አብረን እንስራ። አንድ ሰራተኛ ከ0 እስከ 2000 ብር የሚያገኘው ምንም አይነት ታክስ አይጣልበትም፣ ዜሮ ነው። ምንም አይነት ግብር ለመንግስት አይከፍልም። ከ2001 እስከ 4000 የሚያገኘው አንድ ሰራተኛ 15% ለመንግስት ግብር ይከፍላል። 300 ብር መንግስት ተመላሽ ያደርግለታል ወይ ዲዳክት ይደረጋል ማለት ነው። ከ4001 እስከ 7000 ያለው ለመንግስት 20% ታክስ መንግስት ይጥልበታል። 500 ብር ደግሞ ተመላሽ ያደርግለታል ማለት ነው። ከ7001 እስከ 10,000 የሚያገኘው አንድ ሰራተኛ 25% ለመንግስት ተመላሽ ግብር ይከፍላል። መንግስት ደግሞ 850 ብር ተመላሽ ያደርግለታል ማለት ነው። በተጨማሪም አንድ ሰራተኛ ከ10,001 እስከ 14,000 የሚያገኝ ከሆነ 30% ለመንግስት ግብር ይከፍላል። 1350 ብር ደግሞ መንግስት ተመላሽ ያደርግለታል ማለት ነው። በሌላ መልኩ ከ14,000 ብር በላይ የሚያገኘው አንድ ሰራተኛ ለመንግስት 35% ግብር ሲከፍል 2,050 ብር ደግሞ መንግስት እንዳጠቃላይ ተመላሽ ያደርግለታል። እንዳጠቃላይ የገቢ ግብሩ 1395 ህዝባር 2017 የወጣ የገቢ ግብር አዋጁ ይሄ ነው። ይሄን በተግባር ወደ ስራ ስናስገባው ፔሮል ስናዘጋጅ እንዴት ነው ማዘጋጀት ያለብን፣ ምንድን ናቸው ማሟላት አለብን የሚለውን በሰፊው እናያለን። እንዲታያችሁ ዘንድ ሰፋ ላደርግላችሁና እንዴት አድርገን ነው እንትን ማድረግ የምንችለው የሚለውን አብረን የምናይ ይሆናል። ትንሽ ጽሁፎቹ ላይታያችሁ ስለሚችል ትንሽ ሰፋ ላደርግላችሁና አብረን የምናይ ይሆናል። እነኚህ ትንሽ የኤክሴል ጽሁፎቹ በባህሪያቸው ትንሽ ድቅቅ ያሉ ስለሆነ ለማየት ትንሽ ያስቸግራልና ትንሽ ሰፋ ላድርግና ይሄን በትልቁ ላድርግላችሁ እንዲታያችሁ ማለት ነው። እሺ ይሄን ይመስላል ማለት ነው። አሁን ላይ ወደ ስራ እንግባ። እንደ አጠቃላይ በመጀመሪያ ሳይድ ነምበር መኖር አለበት። እንትኑ ላይ ኤክሴሉ ላይ ሳይድ ነምበር ወይም ሽቱ ላይ ሳይድ ነምበሮች መኖር አለባቸው። በሁለተኛ ኔም ኦፍ ዘ ኤምፕሎይ ሰራተኞች ስማቸው መዘርዘር አለባቸው። እንደሚከተለው የሰራተኞቹ ስም ተቀምጦላቸዋል። በሶስተኛ ደረጃ የሰራተኞቹ ፖዚሽናቸው ምንድን ነው ያለው የሚለውን በቀደም ተከተላቸው መቀመጥ አለበት። በሶስተኛ ደረጃ የሰራተኞቹ ቤዚክ ሳላሪ ወይም መነሻ ደሞዛቸው የምንለው መቀመጥ አለበት። አንድ ሰራተኛ መነሻ ድርጅቱ ሲቀጥረው የሚቀጥረው ቤዚክ ሳላሪዎቹ ሊቀመጡ ይገባሉ እንደ ፎርማሊቱ። በሶስተኛ ደረጃ አላውንሶች መቀመጥ አለባቸው። የተለያዩ አላውንሶች አሉ። ቦታ ቢናቀያይራቸውም ችግር የለውም። ለምሳሌ ያህል ትራንስፖርቴሽን አላውንስ አለ፣ ሀውስ አላውንስ እና አዘር አላውንስ እንደ የድርጅታዊ ስለሚለያይ አዘር አላውንስ፣ ኦቨርታይም እነኚህ መቀመጥ አለባቸው እንደ ተጨማሪ የሰራተኞች ኢንካም ወይም ቤኔፊቶች ስለሆኑ እንደ አጠቃላይ መቀመጥ አለባቸው። ይሄ ትራንስፖርት አላውንስ የምንለው እንደሚከተለው አስቀምጫለሁ። እንደዛውም ሀውስ አላውንስ የምንለው በዛው መልኩ አስቀምጬዋለሁ። ከዛ በኋላ አዘር አላውንስ ለምሳሌ ፖዚሽን አላውንስ ሊሆን ይችላል፣ ዴዘርት አላውንስ ሊሆን ይችላል። እነዛም እንደዚሁ መቀመጥ አለባቸው። በመቀጠልም ደግሞ ኦቨርታይም መቀመጥ አለበት። ከዛ በኋላ አንድ ሰራተኛ በወር ውስጥ ምን ያህል ግሮስ እርኒንግ ወይም ያልተጣራ ደሞዝ ያገኛል የሚለውን ማስቀመጥ አለብን። እዛው ለምሳሌ እዚች ላይ ያልተጣራ ደሞዛቸው የምንለው ከቤዚክ ሳላሪ፣ ትራንስፖርቴሽን አላውንስ፣ ሀውስ አላውንስ፣ አዘር አላውንስን ኦቨርታይሙንም ጨምሮ
እነኚህ የሰራተኛ ቤኔፊቶች ናቸው። እነሱ ተደምሮ ከመነሻ ደሞዛቸው ጋር ግሮሱ ስንት ያገኙ? ይህን ያህል ያገኛሉ። እሱን ለመስራት ምንድን ነው ማድረግ ያለብን የሚለውን ቅደም ተከተል እናያለን። አሁን ለምሳሌ እዚች ላይ አሁን እዚች ላይ እዚች ላይ ሰራተኞቹ አሉ። እኔ ቀደም ብዬ ስለሰራውኝ ነው። አሁን እነኚህ ሰራተኞች ግሮስ ኤርኒንጉን እንዴት ማግኘት አለባቸው የሚለውን ለመስራት እዚች ላይ ቤዚክ ሳላሪ አለ። ከቤዚክ ሳላሪ ጀምረን ያሉትን ሰሌክት እናደርጋቸዋለን ማለት ነው። ሰሌክት ካደረግን በኋላ እዚህ ላይ መተን ሳም እንላለን። ልክ የሁሉን የአሸበር ግሮስ ኤርኒንጉን እዚህ ላይ አስቀምጦልናል። ልክ እሱን ካገኘን በኋላ ይሄን ሰሌክት እናደርግና ወደ ታች እንደዚህ ድራግ ስናደርግ የስድስቱንም ሰው ግሮስ ኤርኒንጉን አገኘን ማለት ነው። ግሮስ ኤርኒንግ ካገኘን በኋላ ታክሲያብል ኢንካም የምናገኘው እንዴት ነው? አንዳንድ ፈተና ላይ እና ትምህርቶች ላይ ትኩረት ማድረግ ስላለብኝ አንዳንድ ጊዜ ኢንስትራክሽን ላይ ኤከለ ከሚያገኘው ትራንስፖርቴሽን አላውንስ ላይ ይህን ያህል ለመንግስት ግብር እንዲከፍል ይሄን ያህል ኤግዘምትድ የሚደረጉ አሉ እና አሁን ለምሳሌ በህጋዊ መልኩ ስንሰራው አንድ ሰራተኛ ከትራንስፖርቴሽን አላውንስ ከ600 በላይ የሚያገኝ ከሆነ ለመንግስት ግብር ይከፍላል ማለት ነው። ስለዚህ ምንድን ነው ማድረግ ያለብን? እኩል ሆነዋል እንላለን። ከዛ ግሮስ ኤርኒንግ ሲቀነስ 600 እንላለን። ከዛ ኢንተር ስንል የአንድ ሰው ኢንካሙን ወይም ታክሲያብል ኢንካም የምንለውን ያመጣልናል። ከዛ እሱን ድራግ አድርገን የሁሉንም እንሰራለን። የእያንዳንዱን መስራት ግዴታ አይጠበቅብንም። የሁሉንም በዚሁ መልኩ ይሰራልናል። አሁን ትልቁና ዋናው እዚች ላይ ኢምፕሎይመንት ኢንካም ታክሱን እንዴት ነው መስራት ያለብን? የኔ ዋና አላማው እዚህ አሁን ዛሬ የተጠየቅኩትም እንዴት አድርገን ነው ኢምፕሎይመንት ኢንካም ታክስ መስራት የምንችለው የሚለው ነው ዛሬ የምናየው። ኢምፕሎይመንት ኢንካም ታክስ እንዴት ነው የምንሰራው? በቀላሉ ካልኩሌት ማድረግ እንችላለን። በአንዴ በፎርሙላ እዚህ ጋር ሰርተን አስቀምጠን ልክ የእያንዳንዱ ሰዎች እዚህ ላይ ደሞዛቸውን በቀየርን ቁጥር እራሱ ሲስተሙ እዚህ ላይ እየቀየረ ደሞዛቸውን እንዲያስቀምጥልን ማድረግ ነው ያለብን። ስለዚህ እንዴት አድርገን እሱን ማድረግ የምንችለውን ስቴፕ ባይ ስቴፕ አሳያችኋለሁ። መጀመሪያ ላይ ቀጥታ ምን ላይ ነው የምንሄደው? እዚህ ኢምፕሎይመንት ኢንካም ታክስ የሚለው ላይ እንሂድና ከዛ እኩል ይሆናል ብለን እንጽፋለን። እኩል ይሆናል ብለን ከጻፍን በኋላ ኢፍ እንትን እናድርጎ ካፕስሎክ እናድርጎ ኢፍ ከዛ ቅንፍ እንከፍታለን። ልክ ቅንፍ ከከፈትን በኋላ ሳላሪ ግሬተር ዛን ማለት ሌዛን ኦር ኢኳስ ቱ 2000 ኮማ ከዛ በኋላ 0 ከ2000 በላይ የሚያገኝ ከ2000 በታች የሚያገኝ ሰው ምንም አይነት ለመንግስት ግብር ስለማይከፍል እንደዛ እንለዋለን። በመቀጠልም አሁንም ኮማ እንለውና ኢፍ ሳላሪ ወይም ታክሲያብል ኢንካም ብራኬት ግን ከፍትና ታክሲያብል ኢንካም ሌዛን ኦር ኢኳስ ቱ 4000 ኮማ ሳላሪ ወይም ታክሲያብል ኢንካም ሲባዛ 15% ሲቀነስ 3000 ሲቀነስ 300 ከዛ ኮማ አሁንም ኢፍ ብራኬት እንከፍታለን ሳላሪ ሌዛን ኦር ኢኳስ ቱ 4000 ከ4000 በታች ከ4000 ወደዚህ የሚያገኝ ሰው ማለት ነው። ኮማ ሳላሪ ሲባዛ ሳላሪ ሲባዛ 20%
20% ሲቀነስ 500 ብር እንላለን። ከዛ አሁንም ኮማ ኢፍ ብራኬትን ከፍታለን ሳላሪ ሌዛ ነው ሪኳስቱ 7000 ኮማ ሳላሪ ሲባዛ 25% ሲቀነስ 850 ከዛ አሁንም ኮማ ኢፍ ብራኬትን ከፍታለን ሳላሪ ሌዛ ነው ሪኳስቱ ሳላሪ ሌዛ ነው ሪኳስቱ ሳላሪ ሳይሆን 14000 ኮማ ሳላሪ ሲባዛ 30% ከዛ ሲቀነስ 1350 ብር አሁንም ኮማ ሳላሪ አሁንም ኮማ ካልን በኋላ ኢፍ ብራኬትን ከፍታለን ሳላሪ አሁን እስከ 30% ሰርተናል። አሁን ምንድነው ማድረግ ያለብን? ሳላሪ ግሬተር ዛን ኦር ኢኳልስ ቱ 14000 እስካሁን ለዛን ነበር ስንጠቀም ነበረው። አሁን ግሬተር ዛን መጠቀም አለብኝ። 14000 ኮማ ሳላሪ ሲባዛ 35% ሲቀነስ 2050 ብለን ጨረስን ማለት ነው። አሁን ያልጨረስነው ነገር እዚች ላይ አይታችሁ ይሆን አላውቅም። ምንድነው if value if false ይላል ማለት ነው። ይሄን ያለብን ምክንያት አንድ የሚጎለን ነገር አለ ማለት ነው። አሁን እዚህ አካባቢ ከፍ በኋላ ያሉ ብራኬቶች አሉ። አንድ እዚህ ጋር ከዛ ደግሞ እዚህ ጋር ስትመጣ 2 ከዛ አሁንም እዚህ ጋር ስትመጣ 3 አሁንም እዚህ ጋር ስትመጣ 4 ልክ እዚህ ጋር ስትመጣ 5 ብቻ 1 2 3 4 5 6 ብራኬት ማለት ነው። እሱ ብራኬቱን እስካልዘጋን ድረስ ይሄኛ ኢኩዌሽን እዚህ ጋር የሚታየን ኢኩዌሽን ፎልስ አይጠፋልንም። ልክ አሁን ተመልከቱት 1 2 3 4 5 አልጠፋም አይደል? 1 ስድስተኛ ሲጨምር ይጠፋል ማለት ነው። 6 አልጠፋም፣ ጠፍታ። ስለዚህ አሁን ይሄን ካደረግን በኋላ ምንድነው ማድረግ ያለብን? ኢንተር ማለት ነው። አያችሁ ኢንተር ሲል የመጀመሪያ ሰውዬ ሳላሪው ኢምፕሎይመንት ኢንካም ታክሱን ያስቀመጥልን ባጭሩ። ይሄኛውን ድራግ አድርገን ወደ ታች እንደዚህ ስናደርግ የሁሉንም ሰራተኞች የወራቢ ኢምፕሎይመንት ኢንካም ታክስ ምን ያህል እንደሚከፍሉ አስቀምጦልናል ማለት ነው። እና የቀሩትን እንዴት ነው መስራት ያለብን የሚለውን በቀጣይ ክላስ እናያለን። ያልገባችሁ ነገር ካለ መጠየቅ ትችላላችሁ። በቀጣይ ክላስ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ ባይ